አንድ ሰው የህይወቱን ምርጥ ቀን የፍቅሩን መደምደሚያ ያከበረ ባለበት ምሽት እንዴት የቅርብ ጓደኛውን ነፍስ ሊያጠፋ ይችላል? ዛሬ የምናወራው ስለ ሚቺጋኑ ሙሽራ ስለ ማይክል ሆትስ ነው። የሰርጉን ልብስ ሳይቀይር የሰርጉን ኬክ በልቶ ሳይጨርስ የቅርብ ጓደኛ ሚዜውን ደም መሬት ላይ ስላፈሰሰው ሙሽራና በቅርቡ ስለተሰጠው የብዙ ዓመታት እስራት ዝርዝር ታሪክ እናያለን። እስከ ቪዲዮ መጨረሻ አብራችን ቆዩ። ማይክል ሆትስ ከፍቅረኛው ጋር ለብዙ ዓመታት በፍቅር ቆይተዋል። ማይክልም ለፍቅረኛው የጋብቻ ጥያቄ አቀረበላት። ፍቅረኛውም በማይክል ሐሳብ ተስማምታ ቀለበት አደረጉ። ሰርጋቸውንም ሊያደርጉ ቀን ተወሰነ። የማይክል ጓደኞች የሷ ጓደኞች ስለ ሰርጉ እቅድ ማውጣት ጀመሩ። የማይክል ሆትስና የፍቅረኛውም የጋብቻ ቀን ደረሰ። ቀኑም እንደ ማንኛውም የሰርግ ቀን በደስታ ነበር የጀመረው። ማይክልና ፍቅረኛው ቃለ መሐላ ፈጸሙ። ቤተሰቦቻቸው፣ ጓደኞቻቸው በደስታ እልል እያሉ ነበር። የማይክል የቅርብ ጓደኛና አንደኛ ሚዜው ደግሞ ኒኮላስ ነበር። ኒኮላስ ለጓደኛው ደስታ ትልቅ ቦታ ነበረው። ሰርጉም በጣም ደስ የሚል ነበር። እዛው የሰርጉ አዳራሽ ውስጥም መሸ። የማይክል ጓደኞችና ቤተሰቦችም እየጠጡ እየጨፈሩ እየተዝናኑ ነበር። ማንም ሰው ግን ከጥቂት ሰዓታት በኋላ ይሄ የደስታ አዳራሽ የደም መሬት ይሆናል ብሎ የገመተ አንድም ሰው አልነበረ። ጓደኞቹም ቤተሰቦቹም በቃ የተዝናኑ ነው። ነገር ግን አልኮልና ያልታሰቡ ንግግሮች የሰርጉን ሁኔታ ቀየሩት። የማይክል ጓደኞች የሙሽራዋ ጓደኞች እየጠጡ እኩለ ሌሊት አለፈ። አብዛኛው ሰርጉ ላይ እየታደመ የነበረው ሰው ወደ ቤቱ ሂዷል። ሙሽራው፣ ሙሽሪትና ጥቂት የቅርብ ጓደኞቹ ብቻ በአዳራሽ ውስጥ ቀርተዋል። በድንገት ግን በሙሽራው ማይክልና በሚዜው ኒኮላስ መካከል አለመግባባት ተፈጠረ። ሁለቱም ሞቅ ብሏቸው ስለነበር የተለያዩ ቃላቶችን መነጋገር ጀመሩ። ማይክል ሁለቱ በሚነጋገሩበት ሰዓት ራሱን መቆጣጠር አቃተው። የሆነ በቁጣ ግንፍል ብሎ ተነሳ። ማይክልም ከዛ ከሰርግ አዳራሽ በድንገት ተነስቶ ወደ መኪናው ሄደ። ጓደኞቹም ተከትለው ወዴት እንደሚሄድ ቢጠይቁትም እሱ ግን እንዲመለሱ ነግሯቸው ተመለሱ። ማይክል ግን ወደዛ መኪና ሄደው ዝም ብሎ አልነበረም፣ ሽጉጥን ለማምጣት ነበር። አስባችሁታል? ከሰዓታት በፊት ሲጫወቱ፣ ሲዝናኑ፣ ሲጨፍሩ የነበሩ ሰርገኞች በአንዴ በመጠጥ አለመግባባት ተፈጥሮ እንደዚህ ሲሆኑ ማይክል ሽጉጥን ይዞ ወደ አዳራሹ እንደገባ ጓደኞቹ የያዘው ነገር መጥፎ እንደሆነና እንዲያስቀምጠው ቢነግሩትም እሱ ግን መጠጥ አብዝቶ ስለነበር ሞቅ ብሎታል። በሰዓቱ ማንንም ለማዳመጥ ፍቃደኛ አልነበረ። ሳይታሰብም በያዘው ሽጉጥ ከደቂቃዎች በፊት ለሱ ደስታ እንደዛ ሲያደርግለት የነበረውን ጓደኛውን ኒኮላስን በጥይት መታው። ኒኮላስም በጥይት ተመቶ መሬት ላይ እንደወደቀ ጓደኞቹ ወዲያውኑ አምቡላንስ ጠሩ። ከደቂቃዎች በኋላም አምቡላንሱ መጣ። እስከዛ ሰዓት ድረስ ግን ኒኮላስ በህይወት ነበር። ጓደኞቹ፣ ሙሽራዋ በአንዴ ልብሳቸው በደም ተለወሰ። ያ በደስታ የፈነጠዘው አዳራሽ በአንዴ ወደ መራራ ጩኸት ተቀየረ። ፖሊሶች ቦታውን ከበቡት። ኒኮላስም በአምቡላንስ ተደርጎ እየሄደ ሳለ መንገድ ላይ ህይወቱ አለፈ። ፖሊሶችም ወዲያውኑ ማይክልን በቁጥጥር ስር አዋሉት። ይህ ክስተት ሚቺጋንን ብቻ ሳይሆን ዓለምን ያስገረመው። ማይክልም ለፍርድ ቀረበ። ነገር ግን ፍርድ ቤት ሂደት ላይ የታዩት ምስሎች ልብ የሚሰብሩ ነበሩ። የሟቹ ኒኮላስ እናት በፍርድ ቤት ቆማ እንዲህ እያለች ትናገር ነበር። ልጄን የገደልከው የህይወትን ትልቁን ቀን ሊያጅብህ በመጣበት ምሽት ነው እያለች ትናገረው ነበር። ማይክል በፍርድ ቤት ውስጥ የጸጸት እንባ ቢያፈስም ያደረገው ነገር ግን ሊመለስ የማይችል ነበር። አቃቢ ህጉ ሙሽራው ሆን ብሎና በጭካኔ ጓደኛውን እንደገደለ በማስረዳት የከበደ ቅጣት እንዲቀጣ ጠየቀ። ዳኛውም ተለዋጭ ቀጠሮ ሰጥቶ እስከዛው ድረስ ኒኮላስ ማረፊያ ቤት እንዲቆይ አዘዘ። ኒኮላስም ወደ ማረፊያ ቤት ገባ። ከሳምንታት በኋላም የቀጠሮ ቀን ደረሰ። ፍርድ ቤት ውስጥ ያሉት ሰዎች እንዳለ በጉጉት የዳኛውን ውሳኔ እየጠበቁ ነው። ዳኛውም ማይክል ለፈጸመው ወንጀል ለብዙ 10 ዓመታት እስራት ፈረደበት። የሰርጉ ሌሊት የጫጉላ ሽርሽር መጀመሪያ መሆኑ ቀርቶ ወደ እስር ቤት የሚያመራው የጨለማ መንገድ መጀመሪያ ሆነው። ማይክል አሁን ወጣትነቱን የሚያሳልፈው በብረት ዘንጎች መካከል ነው። ይሄ ታሪክ አንድ ትልቅ ትምህርት ያስተምረናል። በቁጣና በአልኮል ተገፋፍቶ የሚወሰድ የአንድ ሰከንድ ውሳኔ የህይወትን ሙሉ መስመር ሊቀየር ይችላል። ኒኮላስ ዛሬ ላይ በህይወት የለም። ማይክል ደግሞ በእስር ቤት እየማቀቀ ነው። የሁለቱም ቤተሰቦች ልባቸው ተሰብሯል። ውድ ተመልካቾች ለዛሬ ያዘጋጀሁላችሁ ታሪክ ይሄን ይመስል ነበር። እናንተስ በዚህ አሳዛኝ ታሪክ ላይ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ ሰላም ቆዩ።